በዚህ ሌሊት እንቅልፍ ያሳጣኝ ነገር የመተቱ ጉዳይ። የእናንተ ቴክስት ያሳዝናል። ቲክቶክ፣ ኢንስታግራም፣ ፌስቡክ ላይ የምትጽፉት ታሪክ አንጀት የሆነ ይበላል እና ጸሎት እያደረግኩኝ አብዛኞቻችሁ እንዴት እናሸንፋቸው ንገረኝ ብላችኋል። በልጅ፣ በቤት፣ በትዳር፣ በኑሮ፣ በስራ፣ በትምህርት፣ በወንድም የተፈተናችሁ ሰዎች መጀመሪያ ለማለት የምፈልገው ነገር ሰማይና ምድርን የፈጠረ ኢየሱስ ክርስቶስ ይድረሳችሁ። ይሄን ከልቤ ነው። ካለሱ ካለ አምላክ ካለ ፈጣሪ በቀር እነዚህን አጋንንትና የነሱን ቁራጭ ነፍሳት ማሸነፍ አይቻልም። እግዚአብሔርን ያዙ። ጸሎት በማደርግበት ሰዓት እግዚአብሔር ምንድነው ያለኝ? እነዚህ ሰዎች እኔን ቢይዙኝ ኖሮ እኔ እነዛ ጠላቶቻቸውን እይዛቸዋለሁ። ሐሳባቸው የልጆቼ ከኔ ጋር አይደለም። ስራቸው፣ ገንዘባቸው፣ ኑሯቸው፣ ቴሌቪዥናቸው፣ ቲክቶካቸው፣ ጥርጣሬያቸው፣ ሰይጣን አጋንንት የሚጨምረው ክፉ ሐሳባቸው ነው እንጂ ያለው ሐሳባቸው ከኔ ጋር ቢሆን ለኔ ልባቸውን ቢሰጡ በኔ ቢያምኑ እኔ ላይ ቢያተኩሩ እኔ ጠላቶቻቸውን እከፋፍላለሁ፣ እቆራርጣለሁ፣ አጠፋለሁ ይላል እግዚአብሔር። ሰው ፖይንቱ ምንድን ነው? ለቀጣይ 7 ሰዓት ስልካችሁን ዘግታችሁ እግዚአብሔር ጋር ጸሎት አድርጉ ብላችሁ ስለዚህ ጉዳይ እሺ ትላላችሁ? አቅሙ አላችሁ? ለቀጣይ 24 ሰዓት ቴሌቪዥናችሁን አጥፍታችሁ ሰው ሳታገኙ ተንበርክካችሁ በመተት ስለወደቀው እህታችሁ፣ ወንድማችሁ፣ ኢቨን ትዳራችሁ፣ ገንዘባችሁ፣ ቤታችሁ ተንበርክካችሁ ስቅስቅ ያላችሁ መላእክት እንዲሯዷችሁ እመቤቴ እንድትደግፋችሁ እግዚአብሔር እንዲደርስላችሁ ታለቅሳላችሁ። ለሚቀጥለው 7 ቀን ሱባኤ ገብታችሁ ሌላ ነገር ምንም ሳታስቡ ኃይልህን አሳየኝ፣ ጉልበትህን አሳየኝ፣ ብርታትህን አሳየኝ፣ አጋንንት ሲዋረዱ እነዚህ ክፉ መተተኞች ሲወርቁ አሳየኝ ብላችሁ ጸሎት ታደርጋላችሁ። እነዚህ መተተኞች አይተኙም፣ ጠንቋዮቻቸውም አይተኙም፣ እንቅልፍ አያውቁም። ነፍሳቸውም ስለሸጡ አጋንንቶች ያስጨንቋቸዋል፣ ሰላም የላቸውም። በእንቅልፍ አይልም አይደለም ያሉት። እኔና እናንተን እዚህ ጋር ምንተኛው፣ እነሱ አይተኙም። ሳያቋርጡ ለክፋት ከሴጣን ጋር እየተማከሩ ነው፣ ወይም ደግሞ ገንዘብ ሰጥተው ያሳድሳሉ። በሉ እናንተ ከእግዚአብሔር ጋር ያላችሁን ኃይል አድሱት። መንፈሳዊ ሰው ሁኑ። እግዚአብሔርን እቀፉት። በሐሳባችሁ እሱ ይንገስ፣ በስሜታችሁ እሱ ይንገስ፣ በምስጋናችሁ እግዚአብሔር አምላክ ይንገስ። ሳታቋርጡ እግዚአብሔርን ጥሩት።